አንተ የምትበላው? እናንተ ምን ሆናችኋል? ጀመራችሁ ደግሞ። ድርሼን እኮ እየበላብኝ ነው። ሰው ፊት ለፊት መጥቶ ይበላል እንዴ? ምን ችግር አለው ታዲያ ቢበላ? ታዩ ወይ አንቺ ደግሞ ሁሌ ለሱ ነው የምታግዡ። ወደ እኔ ዞርሽ። ያው አስበላሽብኝ አንቺ ነሽ። እሺ እናንተ ልጆች ብላው ቀቅል። ኧረ ሲስቱ በእናትሽ ወዴት ነው የምትሄጂው? አንተ ምን ሆነህ ነው እንደዚህ የምታበሳጫት? ጸባዩን ታውቀው የለም እንዴ? እንደው እቺ ልጃችን አትይ። የኔ ልጅማ ነፍታሌም ነው። ልጃችን በይ። እሷ ፊት እንደዚህ እንዳትይ። እሷ መቼም እንደናት ታውቃለች። ኧረ ተይ። አንድ ፍሬ ልጅ ነበረች ይዛል። እሷ ምንም አታስታውስም። አንቺ ነሽ እናት አለመሆንሽን እየነገርሻት ያለሽው። ከልጅነቷም ጀምሮ እናቷ እንዳልሆንኩኝ ታውቋታል። አንተ ሁሌ ለሷ እንደወገንክ ነው። መወገን ምናምን አሁን ምን አመጣው? ቆይ እኔ በእናቷ ላይ የሰራሁት ግፍ ሳያንስ እንደገና እሷንም ልበድል ጀመረክ ደግሞ። ከስንት ዓመት በኋላ እንኳን አትረሳትም። እኔ ለስሙ ነው ሚስት የሆንኩት። ጥፋቴ የለኔን ስለሚቆረቆረኝ ነው። እባክሽ ይቅርታ አድርጊ። ፈጣሪ አንቺንስ ባይሰጠኝ ምን ይውጠኝ ነበር? እርሳው በቃ አይልሽ ላይ መልስ ነገር ራስን አታስጨንቃ። እሺ በቃ አንቺ አትጨነቂ። ኧረ ሲስቱ ደግሞ አቋጥሪያ አዎ ፊቱ ገንዘብ አደረግሽው እኮ ደግሞ በእኔ አጨክኝ ማቅሻለሁ። ካንተ በላይ በማርቲ ነው እሺ የተናደድኩት። ምንም የኔ ነገር አይጥማትም እንዴ ማሚ እኮ የምትናገረው ነገር ኮዱ አይደለም። አጨክንብሽ አይደል? በጣም ደግሞ ልትሄጂ ነው? ጓደኛዬን ላገኛት እና ስራ ቦታ መጭ ምን ልሰራ? ወንድምሽን ልታበረታቺ ነው? ምን ሆነሽ ነው? ዛሬ አይመቸኝም። ባይሆን ሌላ ቀን እመጣለሁ። ኧረ ፍቺው እንዴ! ምን ሆነሽ ነው? እርግጠኛ ነኝ ዛሬ በጣም ደክሞሻል። ቆይ ግን ካንተ ስሜቴ እንዴት ነው መደበቅ የምችለው? ከአንዳንድ እኮ ነው የምታቀብኝ። ፍቅረኛሽ አይደለው እንዴ? እንዴት አላውቅም። አባቴ ብቻ ነው ሳልነግረው የሚረዳኝ ብቸኛ ሰው። ያንተ ደግሞ በጣም እያስገረመኝ ነው። ትንሽ ሲቆይ ከሱም እበልጣለሁ። ምን ችግር አለ? ኧረ ይሄኔ ነው መሸሽ። ምን ነው የአባትሽን ቦታ እንዳልወስድብሽ ፈራሽ እንዴ? የማይሆነውን ማለት አልወድህም ሆኖ ነው? አልወድህም ሳይሆን ከአባቴ አስፈልጬ አልወድህም ማለት ነው። ለአባቴ ያለኝን ነገር ታውቃለህ አንተ። እሺ ቆይ እና ለኔ ያለሽ ቦታ ትንሽ ነው ማለት ነው እንዴ? እሱማ ከአባቴና ከወንድሜ በኋላ ከልቤ የቀረብኩት ወንድ አንተ ነህ። ቢገባህ እኮ አንዱ የቤተሰብ አካል ሆነሃል። እኔ የምልሽ ግን መቼ ነው ግን ቤተሰቦችን የምታወቃቸው? አንድ ቀን። አንድ ቀን ግን ባትርቅ ደስ ይለኛል። ግን ቆይ ምን ብዬ ነው ማስተዋወቅህ? እንዴ ፍቅረኝ ባለቤቴ ነው ብለሽ ነው እንዴ? ሳንጋባ አባቴ የሚያዝንብኝ ይመስለኛል። እና ምን ይሻላል? እኔ እንጃ። አቤት ቆንጂት፣ ምን እንታዘዝ? ንፍታሌም እሱን ጨርሰናል። ይሰራልሽ? ቸኩላለሁ። ታሉ ሰጥቼልኝ ለኔ አሰጭኝም? ሂድ ሰድ። ኧረ ጉልቤ ነሽና ብራ ና እስኪ ትፈልጋለህ? መጣሽ እንዴ? አዎ ሌላ እንዳመጣልህ የምትፈልገው አለ? የለም ካስፈለገኝም ራሴ እመጣለሁ። አትችግር። ግድ የለም ስትፈልግ ደውልልኝ። ወይኔ አረንጓዴ ስፍራ እንዴት እንደምወድ ታድላችሁ። እና ለምን እዚያ አትይም ታዲያ? እኔ ግድ ሆኖብኝ ነው። እንቀየር። ወጥ መስራት የት የምትችለው ማለት አልገባኝም። አንተ ያማልን ሰራተኛችን ነች እኮ። ኧረ እባክህ አትመስልም። ግን ሰራተኛ ማንን ይመስላል? አይ ቆንጆ ነሽ ብዬ ነው። ለሰራተኛ የተሰጠ መልክ አለ?
ማነው ስራን አስቀያሚ ነው ብሎ ደረጃ ይወጣለት? ተጫወቱ በቃ። ዝም በይው እሱ። በቃ ልሂድ፣ ስራ ትቼ ነው የመጣሁት። ከቆየሁ ማርታ ትቆጣኛለች። ቻው። አንተ ግን ምን አስበን እንደዚህ የምታወራው? አንተ ያበረች ካለ የቀጠራችሁት መቼም ድለለው ላይ አንተ እጅ አለበታ። ቆንጆ ናት እንዴ? እኔ እንጃ አስተውያት አላውቅም። ባህሪዋ ግን የሌለ ነው የሚመች። በእጅ ያዙት ወርቅ ሆኖብህ ነው። እኔ እቺን ባገኝ ብሮ እንዴ ደሞ ብዬ ሰራተኛችን እንድትበስ መናቅ ነው። እስካሁን ያመሰልካቸው ችኮች እሷ ላይ አይደርሱም። እሺ መናቅ እንኳን አይደለም ግን ተወባክ። ሁሉም ብስጭቱን የሚያራግፍባት ወደብ ናት። እንዲህ ጸባያን ከሐስከበ እየተነተንክ ነው ለካ ገብድናዋን ያልሽፍከዋ። ምን እሺ ነው ባባ ታከየፍሽባት እንዴ? የሌለ ነው አለዛው። ለቁም ነገር ከፈለካት እስታይ አይሻልም? ለቁጭ ነገር እንደዛ እንኳን አልፈቅድልህም። ምን ነው ቁልፉ በእጄ ነው አልክ? ሴት እኮ ነች፣ ሊያውም የቤት ሰራተኛ። በትንሽ ነገር ነው ማታላት መስሎ ነው። እንደውም ጠንካራ ሴቶች እነሱ ናቸው። ልብሳቸው ነው እንጂ ልባቸው ሙሉ ነው። በኋላ በፎንጋ ጠልፌ እንዳታዝንብኝ። የማይሆነውን ይሆናል። ቢሆንም እሷ ከወደደች ፒስ ነው። እንድታሳዝናት አልፈልግም። አለበለዚያ ግን አስቀይማለሁ። እሺ አቦ ስንተውና እንፈውሳ ስታይል እንፈውስ። ለዚህ ያበደ ምግብ ነው ደግሞ አንተ ዛሬ መጣ። አንቺ የታበሽ ቆይተሽ ነው የመጣሽው? አረ ቴቴ ለንፍታሌም ሳላደርስ ሄጄ ነው እኮ። ሰበብ ፈልገሽ ነው? ራሱ መጥቶ አይበላም? ደግሞኝ ነው አምጪልኝ ብሎ ነው። ቢሆንስ ቶሎ አትመለሽም? እዛ ከማንም ጎረምሳ ጋር ስትላላሽ ነው። ስማም፣ አረ እኔ እንደዚህ ያለ ርካሽ ነገር አላደርግም። አረ አናቃችሁ። ትንሽ እቺ ቡትታችሁን ስትቀይሩ አናቃችሁ መመናቀር ትጀምራላችሁ። አሁን ግቢና የሰበርሽውን ብርጭቆ አንሺ። የምን ብርጭቆ? የሰበርሽውና ማ እኔ? አይ የለም እኔ። መቼ ነው የሰበርኩ? እሱን ከደሞዝሽ ስቆርጥ ታውቂዋለሽ። እባክሽ ከደሞዝ አትቁረጭ። ለእናቴ መድኃኒት ምግሽ ይምልክላት ነው። ከፈልግሽ ሌሊቱን ሙሉ አሰሪው። እባክሽ እባክሽ ለእናቴ ስትይሽ በይ። ተነሽ። ምን ትላለች እቺ? ምን ልሆንሽ እናቴ? ከሰው በታች ሆኜ ያለ ስራ እየተቀጣሁ እሺ ልጄ ሲፓራ ዳድ እንዴት ነሽ? ደህና ነኝ። ምን ነው ዳድ ችግር አለ እንዴ? አይ ሰሞኑን ጠፋ አልበለሻል። ምን ነው ሰላም ነው? አዎ ሰላም ነው። ያው ከጓደኞቼ ጋር እየተጫወትኩ ነው። ጓደኛሽንማ ማስተዋወቅ አለብሽ። እንዴ ወንድ እኮ አይደለም። ሴት ልጅ የሴት ልጅ ልብ ትሰርቃለች እንዴ? ይኸውልሽ የኔ ልጅ ይሄን ያንቺን ልብ ያሸፈተውን ጀግና ጎረምሳማ መተዋወቅ አለብኝ። ኧረ ዳድ ይሄ ያሳፍራል። የኔ ልጅ እኔ አንቺ አባት አስፈራለሁ እንዴ? እኔማ እንዳታዝንብኝ ፈርቼ ነው። ምን ነው የማዝንበት ልጅ ነው እንዴ? አይ ጥሩ ልጅ ነው። ስታየው ደግሞ በጣም ትወደዋለህ። እንደዛ ከሆነ አስተዋውቂና። እናትሽም እኮ ልትተዋወቀው ትፈልጋለች። ማማርታ? አዎ። ቆይ ለምንድን ነው ግን እንደ ወንድምሽ እናቴ ብለሽ ማጠሪያት? እኔ አፌ ላይ አይመጣልኝም። ቆይ ግን እንዴት ልትተዋወቀው ፈለገች አልከኝ? ከኔ ቀድማ እናትሽ ነች ፍቅረኛ እንዳለሽ ያወቀችው። አየሽ አይደለም ሴት ለሴት በመታየት ብቻ ልትግባቡ እንደምትችሉ። ቆይ ግን እንዴት ልታወቅ ቻለች? እኔ እና እሷ እኮ በስርዓት ቁጭ ብለን እንኳን አውርተን አናውቅም። እናትሽ አይደለችም እንዴ? እንዴት የልጇ ስሜት አይገባት? እኔ የምልሽ መቼ ልታመጪው ነው? ኧረ ዳድ እንዴ በይ በቃ ሲፓራ ወደ ስራ ላይ ስለሆነ ዳና። እሺ ዳድ። እሺ ወይ የኔ ፍቅር ይሄ መውጣት ብቻ ነው። መጣው በቃ። እሺ እሺ።
እኔ የምልህ የኔ ልጅ ባለፈው አባት ለምንድን ነበር እፈልግሃለሁ ያለ? እየደከመኝ ነው ድርጅቱን ተረከም ምናምን አለ። ከዛ ነው አልፈልግም ማለት። ዝም በለው እራሱ ይስራ። ገና በልጅነት ጭንቀት ላይ ሊጥልብኝ እኮ ነው ልጄን። አውቆ ተረከብ ይላል እንጂ እኮ እዛ ቤት እንዲያታርግ እያለ ነፃነቴን ነው የሚነሳኝ። እኔማ ገና በልጅነት ጭንቀት ውስጥ ትገባለህ ብዬ ነው እንጂ ከአባት የተሻለ እንደምታስተዳድር በደንብ አውቃለሁ። ምን አለ ያንቺን ያህል ትንሽ እንኳን ኃይልሽ እኔ ላይ እምነት ቢኖረው። ይኖረዋል የኔ አንበሳ። የኔ ልጅ ጎበዝ እኮ ነህ። አይ ማሚ የት ነው ያስቀመጥኩት? እዚህ ምን አይኖርም። ይሄ ልጅ ነው በቃ። አንተ ንፍታሌም 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 ምንድን ነው የሚያስጨውል? ጋሶል ይፈጣል። እውነቱን ተናገር። ሽቶ ያንተ ነው አይወሰድከው? ኧረ እኔ አልወሰድኩም። አንተ ነው የወሰድከው። ከአንተ ውጪ ማንም ሰው እዚህ ቤት ውስጥ አይወስድም። አልወሰድኩም። አትዋሽ። አንተ ቀጠሮ አለብኝ በእናትህ። ምን ሆናችኋል ደግሞ? ልጅሽ ሽቶዬን ወስዶብኛል። አስመልሽልኝ። እዚህ ቤት የታየሽ የኔ ልጅ ብቻ ነው እና ከሱ ውጪ ማን ሊያደርግ ይችላል? ዮርዳኖስ ዮርዳኖስ አሩንቴ ለምንድን ነው ሽቶውን ወሰድሽው? የምን ሽቶ? እኔ እንዴት ወስዳለሁ? ዮርዳኖስ አንቺ ነሽ የወሰድሽው? ቆይ እኔን ማን ነው የሚያምነኝ? እኔ አልወሰድኩትም። ልብሴን አሽትች ወጥ ጭስጭስ ነው የሚሉት። ዝም በይ አታስመስይ። አሁን ሽቶን ከደበቅሽበት ጉድጓድ አምጪና መልሽ። ልጆችን አታጣያቸው። ሌላውን ደግሞ ከደሞዝሽ ላይ ስቆርጥ ታውቂያለሽ። ምንም ሳላጠፋማ ደሞዝ እየተቆረጠ ምን ሰራለሁ? ቀሪ ብሬን ስጡኝና ልውጣ ከዚህ ቤት። የታባሽ ነው የምትሄጂው? አርፈሽ ቁጭ ካለሽ አንድ ብር አታገኝም። እና እኔ ሌላ ሰው በወሰደው ደሞዝ ለምን ይቆረጣል? ማን ነው ሌላ ሰው? አንቺ ሌባ ናችሁ እያልሽ ነው? ንገሪኝ። አይተሻል? ንፍታሌም ነው አይደል የወሰደው? ንገሪኛ። አዎ እኮ እኔ መጀመሪያም እሱ እንደሆነ አውቄያለሁ። ይቺ አውቃ ነው። የኔ ልጅ እንደዛ አያደርግም። ሂጂ ጨንቺ ልጅ። ዛሬ ግን በጣም ደስ ብሎሻል። ግን የሆነ ነገር ስላጋጠመሽ ፊትሽ ላይ የሆነ ድብርት እያየኝ ነው። ቆይ አንተ ግን ቤቴ ካሜራ አስገጥመሃል እንዴ? የምን ካሜራ? ከቤት ሲከፋኝ ደስ ሲለኝም ታውቅብኛለህ። ታዲያ እኔ እኮ ይኖክ ነኝ ፍቅረኛሽ። ስሜትሽን ለመደበቅ ብትሞክሪ እንኳን አይኖችሽ ያሳብቃሉ። አንቺ ግን እንደዛ አይታወቅሽ። እንዴት እንዳንተ? እሱ እንኳን ይከብደኛል። ምናልባት ግን ስሜትህን አይቼ ለመርዳት ሞክራለሁ። እስኪ ሞክሪ። ቀላል እኮ ነው። ለምሳሌ አሁን ምን ላይ ነው? ደህና ነህ፣ ግን የሆነ ግራ የሚያጋባ ስሜት እንዳለ ይታያል። ግን ደግሞ ደስተኛ ነህ። አየሽ፣ ቀላል ነው የምልሽ በዚህ ነው። የፍቅር ኃይል ይነግርሻል። ስሚኝ፣ አሁን ግጥሙን ላምሮልሽ። ስለ እኔ ነው? ኖ ስለ እናቴ ነው እንጂ እንዴ ሆነሽ አንቺ ቃል አነሰኝ ነው እማ አንቺን ውለታ ልጽፍ ሞክረው ለኔ የከፈልሽው በስቶ ቸገራለሁ። እስኪ ቤርቶ እያለኝ ልኩ ተትረፍርፎ መቅጠሙ ያቀተኛል ስንኝ አሰልፎ ርቦሽ ላበላሽኝ ጠምቶሽ ላጠጣሽኝ ላንቺ ቃል ያንሰኛል አልቅሰሽ ላሳቅሽኝ ህይወትን ሰተሽኝ ህይወት እንድዘራ ምን ብዬ ልጻፈው ምንስ ልክተምልሽ ለውለታሽ ካሳ አይገኝምና አንቺ ልጄ ሆኚ እኔ እናት ልሁንና ስለ እናት ስትጽፉልኝ ታስለቅሰኛለህ። ብዙ ይለኛል ነገራችን ላይ የምትጽፈው ቅሻለሁ። አንተማ ደግነትህን ናፍቀህ ነው።
ሁሉም እናቱን አስበው ነው የሚያለቅሰው። እኔ ግን ሀበሻ ሁሉ የሚላትን እናት ባለመታደሌ ነው ማለቅሰው። ተይ ሲባል እንደዚህ አትበይ። ምናልባት እናትሽ አሁን ከጎንሽ ስላለች ነው። እናትሽን ከጎንሽ ብታጫት ኖሮ እንደዚህ አትይም ነበር ነው ብለህ ነው? እኔ ግን መጥፎ ባልመኝላት የሚቆጨኝ ግን አይመስለኝም። ታያልኩሽ እኮ የኔ ፍቅር፣ ስለ እናት እንደዚህ ስትደብረኝ ለእኔ እናቴ ምንም ነገር ሆና ዘላለም ከኔ ጋር ብትቆይ በጣም ደስተኛ ነኝ። ቆይ ግን አንተ እናትን ስታስባት ምን ይሰማሃል? ስለ እኔ መኖሯ በቃ ለእኔ ስትል ያ መልኳ መርገፉ፣ ለእኔ ስትል እኔን ቀና ለማድረግ ስትል እሷ መጉበቷ ብቻ ምን ልበልሽ። ይገርማል። ሁሉም ሰው እንደዛ ይላል። ለዛ እኮ ነው እናቴ አትናፍቀኝም ብዬ የምልህ። ሲባ በቃ እንደዚህ አትበይ። ስለ እናት በፈጠረሽ አምላክ በቃ ክፉ አታውሪ። የምሬን እኮ ነው። አንተ የምትለው አንዱም ነገር እናቴ ላይ የለም። እሺ ወሬን ቀይር በቃ። አዝናለሁ። ቢሆንልኝና እናቶቻችንን አንድ ላይ ብናሞጋግስ ደስ ይለኝ ነበር። ግን ደግሞ ለዛ ነገር ነው ያልታደልኩም። ይልቅ ስለ አባቴ ጻፍከውን አንብብልኝ። የለኝም ምን ማለት ልጽፍ እኮ ሞክሬያለሁ፣ ግን ስሜቱን ከየት ላምጣው? ይሄኔ ስለ እናት 10 ጽፈሃል። ለእናቴ 10 ራሱ ሲያንሳት ነው። ለነገሩ እንደ ሀገር ነው ችግራችሁ። ስለ አባቴ የተዘፈነ ዘፈን ብትፈልግ በጣት የሚቆጠር ነው። ስለ እናት ግን 0 ቁጥር እንኳን የለውም። ሲባ እናት እኮ ትለያለች። አባት ነው የሚለየው እባክህ። አሁን አባት ኖረ አልኖረ ምን ይጠቅማል? አየህ፣ ለእኔ እናትሽን ጠላሽ ብለህ ተቆጣህ። እናትን ከአባት ጋር አንድ ልታደርጊ እንዴ? ለምን አደርጋለሁ? አባት በጣም ይበልጣል። ይቺን ይወዳል ጭራሽ። አዎ ለአንቺ ነዋ። በላውን ሳታረሳሳኝ አባት ግጥም ጻፍልኝ። ስሜቱ ከየት ሊመጣ? ምን አገባ? አንተ እኮ የጥበብ ሰው ነህ። ግድ አንተ የምትወደውን ብቻ አይደለም የሁላችንም ድምጽ ነህ። ስለዚህ ለአባቴ የማነብለት ቆንጆ የአባት ግጥም ፈልጋለሁ። ተይ እኔ ፍቅር ተይ። ተናግሬያለሁ። አባቴ ሙት ትጣላኛለህ እንዴ? ወዴት ነው? ወደ ቤት ነው። እና እኔን ትተሽ? አዎ አኩርፌያለሁ። ስለ አባት ካልጻፍክልኝ በደንብ ነው ማኩርፍ እንደምሽ። ሄሎ በል። ሰላም የኔ እንዴት ነህ? የአባት ግጥም አለ እንዴ? ኧረ የለኝም። ለካ ሲባ ያለችው ልክ ነው። ሁላችሁም ስለ አባት አትጽፉ። ምን አልከኝ? አይ ቶ በቃ ቶ። ይልቅ የአባት ግጥም እፈልጋለሁ፣ ጻፍልኝ። እሺ ከመጣልኝ ልሞክር። ይኸውልህ ግዴታ ነው። አንተ ባትጽፍ እንኳን ከጓደኞች ምናምን ጠይቀህ ፈልግልኝ። እሺ እሺ። ምን ሆነሽ ነው? ምን ሆነሽ ነው? ማን የመታሽ? ንገሪኝ። ይቅር በለኝ። ሽቶውን አንተ እንደወሰድክ ተናገር። ወይኔ ሲስቱ ገደለችኝ። በቃ ይቅርታ። ታያት እባክሽ፣ ምንም አታመጣ። ግን አንቺ ምን ሆነሽ? አይ ምንም፣ በቃ ልሂድ። ካልነገርሽኝ አለቅሽ። ይረፍድብኛል፣ ታስመታኛለህ። ማሚ ነች እንደ መታችሽ? ንገሪኝ፣ ምን አድርገሽ ነው? ሽቶውን እኔ ሰረኩ መስሏቸው ነው። ወይኔ ወርዲ፣ እኔ አስመትቼሽ ነው ታዲያ ይቅርታ የምትይ? እኔ እኮ ሌባ አይደለሁም። ኧረ በእናትሽ በቃ ተቃቅፋችሁ ደረቃችሁ ስቀሩ እኮ አደባባይ መሰላችሁ። አረቃ ረስተሻል። ስልኬን አላነሳ ስትይ እኮ አሳሰበኝ። ደህና ነች። ያው መድኃኒት እያለቀ ነው። ደሞዜ እየደረሰ
እሺ ውዴ በቃ ላኪ። ቻው በቃ ሲመቸኝ እደውልልሃለሁ። ካላነሳው ሜሴጅ ጻፍልኝ እሺ? እሺ እሺ ቻው። ቆንጆ ናት እንዴ? እኔ እንጃ አስተውያት አላውቅም። ባህሪዋ ግን የሌለ ነው የሚመች። በእጅ ያዙት ወርቅ ሆኖብህ ነው። እኔ እቺን ባገኝ ብሮ እንዴ ደሞ ብዬ ሰራተኛችን እንድትበስ መናቅ ነው። እስካሁን ያበሰልካቸው ችኮች እሷ ላይ አይደርሱም። እሺ እንዴት አባሽ ነው የምታምር? ሲቡ ሲስተሯ ነረቺ ልጅ አትሰማም በእናታችሁ። ማማይ ቆንጅት እየጠራሁሽ አይደል? ምንድነው? እያናገርኩ አይደል? ለቀቀኝ እባክህ። እያናገርኩ አይደል? ባልመጣሽ መብት አይደለ? እፈልግሻለሁ። ይሄ ነው መስማት። እሺ በቃ አንተ እሺ በለኝ። ተው ልገለው ነው እንዴ? ተው ባንቺ እኮ ነው የመጣው። እሺ ናቱና ይኸውልህ ደግማ አጠገቧ ነሽ። ና እሺ ና በቃ እንዴ ማማረም አንተ ደህና ነሽ? ና ቶሎ በል እንሂድ። ኃይልሽ እባክሽ ይቅር በይ። ቆይ እንዴት ነው ለልጆቼ የእናታችሁ ገዳይ ነኝ ብዬ የምላቸው? አሲስቱ ከዲቪ ሞላሽ?
ሞልቻለሁ። አንተስ? እኔም ሞልቻለሁ እባክሽ። እሺ ሲደርስ ምንድን ነው የምትልክልኝ? እንዴ ማለት ስታስቢ ራሱ አንቺን ጥዬ እኔ ጨክኜብሽ ምን ነው ይመስልሽ? ወረኛ ጭራሽ ሲደርስ ትዝም አልልህ። ነገሩ ልክ ነሽ። ከአንቺ ጋር ምግቤን በላ፣ ልብሴን ለበስክ፣ ሽቶዬን ወሰድክ እያሉ ከመጨቃጨቅ አሜሪካ ሄዶ ፈልሰስ ነው። ድሮም ራስ ወዳድ ነሽ። እንዳታናግረኝ። ቆይ እንደሱ እንዴ ቆይ አረጋጊዋ። እንደሱ ነው ያልኩት። አሁን እሺ እንዴ ስታስቢ ባንቺ መጨክን ይመስልሻል? ቆይ ይሄን ያላሰልችቻለሁ። እንደውም ብሄድ የሚናፍቀኝ አንቺ ኩርፊያና ጭቅጭቅሽ። አልናፍቀም፣ ውሸታም። እሺ አይ እንግዲህ ግን ያ ጥጋበኛ ተናግሮሽ ያውቃል? እንኳን ሊናገረኝ ሲያየኝ ራሱ መንገድ ይቀይራል። ፈሪ ነሽ ግን። እና ከወንድ ጋር ልጣላ? አንቺ በእኔ ላይ ብቻ በርቺ። የቤት ውስጥ አንበሳ። አንተማ አታውቅም። ኧረ ተይ እኔም አልችልሽም። ና አለቀሽ። መጣችሁ ልጆች? ዳድ እንዴት ነህ? ደህና ነኝ። ምንም ችግር የለም። ምን ነው ኃይልሽ? ችግር አለ እንዴ? ምንም ችግር የለም። ሰላም ነኝ። ግቡና አረፉ። ያስቀየመ ሰው ካለ ግን ንገሪኝ። አይ የለም፣ ሰላም ነኝ አልኩሽ እኮ ሲባራ። ትንሽ ግቢና አለፍ። ዮርዲ ምንድን ነው? ምን ሆነሽ? ምንድን ነው? ቤተሰቦችሽ ከሰላም አይደለሽም? የተፈጠረ እንዴ? እሺ ምንድን ነው? የት? እየፈለክበት እዚህ መተንፈስ ያቃተኝ ነው። እሺ መጣሁ። አባ አንቺ ደግሞ ወዴት ልትሄጂ ነው? ከኔ ጋር ናት። ፈልጌያት። ተያቸው ሂዱ። አባዬ ምን እንደሆንኩ እኮ አልነገርከኝም። ኧረ እኔን መደበቅ ተጀመረ? የኔ ልጅ ወይ ዳዲ። ሰው ግን ይቅር የማይባል ጥፋት ቢያጠፋ ምን ታደርጊያለሽ? እንዴ የጥፋቱን እጥፍ ነው የምመልስለት። ሲፓራ አሁን እኔ ሰው ላይ አልደርስም። ከደረሱብኝ ግን እንዴት አድርጌ እንደምመልስ ታውቃለህ። ቆይ እሺ እኔ በሆንስ ያጠፋሁት? እንዴ እኔ አባትማ እኮ ምስኪን ነው። እንኳን እኔ ሌላ ሰው ራሱ አያስቀይም ብለሽ ነው? ዳድ ዛሬ ግን ልክ አይደለም። ወጣ ብለን አየር መቀበል አለብን። እዚሁ አይሻልም ብለሽ ነው? መናፈሻ እንሂድ። ምን ያደርጋል ብለሽ ነው? እንዴ የምትከፍል መስሎት ነው? እኔ ነኝ ጋብዘ፣ ችግር የለም። ወገኛ መታደጉ ነው። ተነሽ እንሂድ። ለምን ካፌ አልወስድሽ? አይ እዚህ ንፋስ ያለበት ይሻላል። ከቀድሞውን ተረጋግተሻል። አዎ ንፋስ ታገኝ ይሻላል። ግን ምን ተፈጥሮ ነው እንደዛ አስደነግጫችሽ? አላውቅም። አይ አንዴ ስልክ ላውራ። አሁንም ስለ ንፍታሌ ትነግረኝ እንዴ? አይደለም እባክህ። ለስራ ሄዳ ፍቅር የያዛት ልልሽ ነበር። እባክህ ችግር ተፈጥሯል። ምን ነው ምን ሆነሽ? አሁንም ተጣላሽ? አይ እኔ ሳልሆን ንፍታሌ። ሰሞኑን ከዚህ ልጅ ውጭ ወሬ የለሽም። አንተ ደግሞ እባክህ ለራሴ ጨንቆኛል። እሱ እዚህ አጠገቤ ነው ያለው። ዞር ብዬ ነው የማወራክ። እሺ ንገሪኝ። አባታቸው የእናታቸው ገዳይ ነው ሲል ሰማሁት። ምን እናቷ አለች አላልሽም? እኔም ግራ ገብቶኛል። በይ ቤቱን ለቀሽ ውጭ። እኔማ ዛሬውኑ ነበር ልወጣ ያሰብኩት፣ ግን ደሞዜ ምን ያህል እንደሚያስፈልገኝ ታውቃለህ። እስካሁን የሰራሽውን ተቀብለሽ ውጭ። ጉዴ እንዴት ከገዳይ ቤት ትኖሪያለሽ? እያወካ ሴትዮዋን አትሰጠኝም። ዝም ብዬ ወሬ ሲደርስ ብሬ እንደገባ ብን ብዬ እጠፋለሁ። እኔ ደስ አላለኝም። እሺ እወጣለሁ።
ስማኝማ ለንፍታሌም ልነግረው ነው። አንቺ ያምሻ እንዴ? ምን አግብቶሽ? በይ አርፈሽ ተቀመጭ። ግን እኮ ያሳዝናል። ካዘንሽለት ዝም በይ። ዮርዲ አረ ምንድን ጆጆ በቃ እየጠራኝ ነው። ምንም እንዳትዪው አደራ። እሺ በቃ ጆጆ ቻው። ይቅርታ ቆየ። ችግር የለውም። አሁን ምንድን ነው እሺ ንገሪኝ እስኪ። እኔ ምን ሙድ ትይዣለሽ? እዚህ ጋር ከኔና ካንቺ ውጪ ሌላ ሰው ይታይሻል? አይ እኔ እናቴን አሟት ነበር። አሁን ግን ደህና ነች። እውነትሽን? እማግዝሽ ነገር ካለ ንገሪኝ። እንደዛ ሆነሽ እኮ ሳይሽ ጨንቆኝ ነበር። ስለኔ ተጨነቅ? አዎ። ምን ነው ልክ አይደለሁም? እንጃ። እዚህ ስለኔ የሚያስብ ሰው የመጀመሪያ ስለሆነብኝ ነው። ልሂድ በቃ። ቆይ እንጂ እቴቴ ከመጣች ትገለኛለች እንጂ ትንሽ ብቻ ቆይ፣ ትንሽ ይቺ ልብስ ደግሞ የት ሄዳ ነው? ሌሎቹስ? እሺ ሄሎ። ከልጃችን ጋር እየተጫወተ ስላነሳልሽ ቀረ። አትሽ ነው እንዴ? ተሰብስባችሁ ምን ውስጥ ገባችሁ? ንፍታሌም እና ዮርዳኖስ አልተመለሱም። እቺ ኤልቢስ ደግሞ ከልጅ ጋር ምን ትሰራለች? እንጃ መጣም ብለው ነበር የወጡት። ጭራሽ የታባሽ ሄድሽ ነው አንቺ? እዚህ እንትን አትሰማም እያልሽ ልታሺ ነው? ልጄ ጋር ለምንድን ነው የሄድሽው? ኧረ አልሄድኩም። ልጄን በፍቅር ልታጠምጂው፣ እከክሽን ልታራግፊ። ኧረ ቴቴ እንደሱ አይደለም። ዝም በይ። አሁን መልስ አትስጪኝ። ሂጂ ግቢ ወደ ኩሽናሽ። የሚመጥንሽ እሱ ነው። ያለ አቅምሽ አትንጠልጠይ። ግጥሜን እስክሰማ እንዴት እንደቸኮልኩ። የኔ ውድ ሞከርኩ ምንም ላገኝ አልቻልኩኝ። ይኸውልሽ ስሚኝ፣ ቆይ ስሚኛ እንዴ። ይኸውልሽ የኔ ውድ ከ10 በላይ ገጣሚዎች ጋር ደውያለሁ። እሱ ይቅር ጎግል እንኳን አድርጌያለሁ፣ ግን ስለ አባት ምንም ነገር የለም። ምን ላድርግ ታዲያ? እና ስለ አባቴ ሌላ ምንም ማገኘው አማራጭ የለኝም አላልኩም እንዴ? እንዲያስተውዩ አላውቅም። ለካ እኔ ብቻ ሳልሆን መላ የጥበብ ሰው ነው ከአባት ጋር የተጣለው። ጥበብህንማ አየነው እኮ አንድ የአባት ግጥም እንኳን የማይጽፍ ጥበብ። ቆይ ላንቺ የገጠምኩትን ላንብብልሽ እንደው። እሷ ነች ስጠብቃት የነበረው ስዞር በየአድባራቱ፣ ቅዳሴ መሐሌት ስቆም ሰርክ ውዳሴ ስደግም፣ እንደ ሳራ የምትታመን ትሁት ለባሏ ተገዥ፣ እምነቷን አጥብቃ ያዥ። እሷ ነች በለኝ ጌታዬ፣ እሷ ነች በለኝ ጌታዬ፣ አጽናት በሶስት ጉልቻዬ፣ ሕይወቴን አርግልኝ ሚስቴ፣ በረከት ይብዛ ከቤቴ። አጥንቷም ካጥንቴ ይሁን አካሏም ይሁን ከአካሌ፣ ወድጃታለሁ ታውቃለህ፣ አፍቅሬያታለሁ ታውቃለህ፣ ካንተ የሚደበቅ ምን አለ? ብቻ እሷ ራሷ ነች በለኝ ወናፍ ልቤን የምትሞላ ካንተ ቤት የምታቆየኝ። ቆይ ግን እዚህ ላይ እንደጻፍክልኝ የምር ታፈቅረኛለህ? እንዴት አይኔት ማንም ገጣሚ በሚሞነጫጭረውማ አንቺ አትገለጪም እንዴ? ራስን እኮ እየሰደብክ ነው። እኔ አየሽ መጽሐፍ ስላላሳተምኩኝ ራሴ እንደ ገጣሚ ያለውን ብዙ የሚገርምሽ አሁን የምጽፈው ግጥም ራሱ ላንቺ እያነሰብኝ ነው። አንተ እኮ ልዩ ነህ የኔ ፍቅር፣ አንቺ እኮ ከዚህም በላይ ነሽ። እኔ የምለው ግን መቼ ነው ግን ቤተሰቦችን የምታስተዋውቂ? ዛሬ ለምን አንሄድም? እንደውም እኮ ዳድ ቤት ነው። ደስ ይላል። ወይኔ አንተ ግን ድፍረት ይገርመኛል። እኔ አሁን አንተ ቤተሰቦች ጋር ለመሄድ አመት ነው የሚፈጅብኝ። ማማ እንደውም በቃ አልሄድም። አንተ ቀልዴን እኮ ነው። አመረርኩ እንዴ?
እንዴት ነሽ የኔ አቦ? አለሁልህ። ካክተስ አሳየው። እሺ ካክተስ ስንት ይሆናል? 2 ፍሬ ስጠው። ሂሳብ ሁለቱ 500 ይቻላል። እሺ ገብቷል። እናመሰግናለን። አትጥፋ። እሺ መልካም ቀን። እሺ ስማ ቺኳ ዛሬ አትመጣም እንዴ? የቷ? ሰራተኛዋ ነው። ትመጣለች። ግን ለምን ጠይቀኝ? ናፍቃኝ ነው። ኪራ እንዳስቀይም እያስገደድክ ነው። ቆይ አንተ ምንድነው የምትወላውለው? አንዴ አልፈልጋትም ትላለህ፣ ከዛ ደግሞ ተነካች ብሎ ጓ ትላለህ። ፎንቃማ ገብቶልሃል። ማ እኔ ንፍታሌም አታቀኝም ማለት ስለሷ ሲነሳ እኔ ላይ እንዲህ ከሆንክማ ሌላ ሰው ቢያነሳት ትገለው ነበር። ስለምታሳዝነኝ እኮ ነው። ማንም እንዲቀልድባት አልፈልግም። ስለማታውቃት ነው እንጂ ውስጧ እኮ ምስኪን ናት። በጣም የዋህ ናት። ውጯን አይቼ መገመት እችላለሁ። ምስኪን ቆንጆ። ታውቃለህ፣ ቁንጅናዋን አስተውዬ አላውቅም ነበር። ያኔ አንተ ካልከኝ በኋላ ነው ያስተዋልኩት። ያኔም አለማየት ሲገርመኝ ነበር። ጨረቃ እኮ ነው የምትመስለው። በለው ደግሞ እንደ ጸሐፊዎቹ ፀሐይ ጨረቃ ማለት ጀመርክ? አልኩ እንዴ? ኧረ አላልክም። አልክ እንዴ? እንኳን ደህና መጣ። የልጃችንን ልብ ያሸፈትከውን ለማጓጉተን ነበር። ከመቼ አወቅሽው? ሌላ ልጅ ቢሆንስ? እኔ የልጄን መውደቂያ ሳጣራ ነው የምውለው። ልጄ አንዳችም ነገር እንዲደርስባት አልፈልግም። እውነት ማዘር፣ ሲፓም ስለ እናቷ አውርታ አትጠግብም። ዳድ ገጣሚ ነው። አረ በጣም ደስ ይላል። የጥበብ ሰው አማች ሊኖረኝ ነዋ። ዳድ እንደውም ለኔ ግጥም የገጠመልኝ ቆይ ላሳይ። እስቲ ታለ ከበለጠ ወልደ ግጥም ጋር ተመሳሰለብኝ ልበል? አዎ በጣም ስለማደንቀው እኮ ግጥሞቼ ወደሱ ይሄዱብኛል። ለዛ ነው። አይዞ በራስህ ቀለም ነው መምጣት ያለብህ። በዓሉ ግርማ የአዲስ አለማየሁ አድናቂ ነበረ። አዲስ አለማየሁ ፍቅር እስከ መቃብርን ጽፎ ለመጨረስ 20 ዓመት ነው የፈጀበት። በዓሉ ግርማ ደግሞ በ4 ወር ነበር ኦሮማይን የጻፈው። ሌላው ደግሞ አለማየሁን ገላጋይ ብትመለከት የስብሐት ገብረ እግዚአብሔር በጣም አድናቂው ነው። ስሙ ለሰከንድ እንኳን ካፉ ላይ አይጠፋም። ግን አለማየሁ ገላጋይ እንደ ስብሐት ገብረ እግዚአብሔር ግልጽ ወይም ግልብ በሆነ አማርኛ አይደለም የሚጽፈው። ስለዚህ ወላ አንተም ፈለግከውን የወደድከውን ደራሲ ልታደንቅ ትችላለህ። ግን በራስህ ቀለም ነው መሄድ መቻል ያለብህ። ለመሆኑ አቤ ጉበኛውን ታውቀዋለህ? አዎ እሱ እንዴት ይጠፋኛል? በስንት ዓመተ ምህረት ነበር አልወለድም ምን የጻፈው? 1983 ነው። ባሰው መጣ። ወዴት እባክህ? ሳትኩኝ እንዴ? ምን በሳት ብቻ 2 ትውልድ እኮ ነው ያሻገርከው። ይኸውልህ አቤ ጉበኛው አልወለድም ምን የጻፈው በ1966 ዓመተ ምህረት ነው። ቁጥር ላይ እኮ ብዛም ስለሆነ በቃ እንድንግባባ ወደ አንተ ትውልድ መጽሐፍ እንምጣ። ለመሆኑ የዶክተር ዳዊትን አለመኖር ከሚለው መጽሐፍ ላይ የማንን ገጸ ባህሪ ነው የወደድከው? የዶክተር ደስታ ገጸ ባህሪ እንዴት ደስ ይለኛል መሰለህ። መኖር የሚጀምረው አለመኖርን ከመፍራት ነው የሚለው አባባሉ በጣም ደስ ይለኛል። ታዲያ ምን ይሻላል? ከአዳም ረታ መጽሐፍ የትኛው ይመችሃል? ይኸውልህ አዳም ረታ ትንሽ ወጣ ያለ ጸሐፊ ነው። እንደው አንብበኸው የተመቸ ካለ በሱም ላይ ማውራት እንችላለን። ኃይልሽ እንግዳ እኮ ነው፣ አታስጨንቀው። ወይ የኔ ነገር መቼም የጥበብ ነገር ሲነሳ እኮ ልቤ ጥፍት ነው የሚለው። አባቴ ያለኝ አንባቢ ነው።
አየህ እኔ ላይ ስትፎክር የሚበልጥህን አገኘ። እስቲ ምን ትሆን የኔ ልጅ? ለመሆኑ አንባቢ ይጎርራል እንዴ? እሷ ዝም ብላ ለቀልድ እኮ ያልኳትን እኮ ልፋት ነው። ይኸውልህ የኔ ልጅ ማንበብህ ሌሎች ሰዎችን አሳንሰ ለማየት መሆን መቻል የለበትም። ማነሽ? ዮርዳኖስ። አቤት ቴቴ፣ ቡና ለፍላ? አይ የለም ምን ያፈለዋለሁ። ምን ትላለች? በቃ ማዘር ስላወቅኳችሁ ደስ ብሎኛል። እኔ ልሂድ። ምን ነው ትንሽ አትጫወትም? አየለ ባይሆን ስላወቅኳችሁ ከዚህ በኋላ መጥቼ እጠይቃችኋለሁ። አሁን ግን ልሂድ። እንደ ቤትህ ያው አንተ እኮ ልጃችን ሆነሃል። በቃ ሸኝቼ ልምጣ። አንቺ ይቺን የመሰለች እናት ነች እንደዚህ ክፉ ነች ምናምን ስትይ ነበረው? ዛሬ በጣም ተገርሜባታለሁ። እኔ እኮ ማረገው ነገር በሙሉ አይጥማትም ነበር። ዛሬ ግን ጭራሽ ሌላ ሰው ነው የሆነችብኝ። አየሽ አላልኩሽም ነበር? እናቶች ምን ጊዜም ክፉ አይደሉም፣ ፍቅር ናቸው አላልኩሽም? እሺ አባቴንስ እንዴት አየኸው? ኧረ አስጨነቁኝ እኮ ልትሄዱ አልቻላችሁማ። እኔ እኮ የራሴን እጽፋለሁ እንጂ የሌሎችን ማንበብ እምብዛም ነው። ዳዲ የማያነብ ጸሐፊ መሆንን ከሰማ በጣም ይደብረዋል። እኔ ደግሞ ዳዲ እንዲኮራብር የምፈልገው። እኔ ጸሐፊ፣ አባትሽ ደግሞ አንባቢ። ይሄ እኮ በጣም ትልቅ ልዩነት አለው። የኔ ፍቅር ተረዳኛ። እኔ አባቴ ቢወድ ደስ ይለኛል ለማለት ነው። እና ታዲያ አባትሽ እኔ ሳልወለድ የነበረ መጽሐፍ እየጠየቀኝ እንጂ። ዝም በል። የቅርብ ጊዜ ራሱ አልመለስክለትም። ባይኔ ያየሁትንም አልክድም። መቆሪን ቀይር እንጂ እዛ ውስጥ የተጨነቁት አንሶ ጭራሽ እዚህ ልጁ ዝም ብሎ አንባቢ ይመስላል እንጂ ምንም እውቀት ያለው አልመሰለኝም። ኃይልሽ ደግሞ ገና ዛሬ ላይ የተዋወቃችሁት ፈርቶክ ነው የሚሆነው። እንዴት አድርጎ ይፈራኛል? እንዴ አንሳው እንጂ ማን የደወለልህ? ግርማ ነው። ግርማ የድሮ ጎረቤታችን ነው። ኃይልሽ ምን እያልከኝ ነው? ስልክን እንዴት ሊያውቀው ቻለ? ብቻ በህይወት አለ ማለት ነው። ተው ሊሆን አይችልም። ተሳስተህ እንዳይሆን። ሚስጥረኛዬ ነበር። ምን ያደርጋል ሳልሰናበተው ዝም ብዬ ጠፋሁ። አረ ምን ብለህ ተሰናበተው ነበር? ሚስቴን ስለገደልኳት ልጠፋ ነው ብለህ ተሰናበተው ነበር? ከሁሉም የሚቆጨኝ ቀብረናት እንኳን አለማምጣታችን። በዛ ሁኔታ እንዴት ነው የምታስበው? ትያዝ ነበር እኮ። የልጄን እናት ነፍስ ማጥፋቴ ሳያንስ በግፍ ሬሷን እንኳን ሳልቀብር ጥዬ ጠፋሁ። ኃይልሽ ያን ጊዜ እሺ ብትይ ኖሮ አሁን ላይ ጸጸቱ ይቀንስልኝ ነበር። አሁን ተረጋግቼ ሳስበው በጣም የቸኮልኩ ነበር የሚመስለኝ። እንዴት በእንቅልፍ ክኒን ትሞታለች? መድኃኒቱን የሸጠልኝ ሰውን እንኳን እኮ ተከታትዬ መጠየቅ ወይ ማስያዝ እንኳን አልቻልኩም። ይሄ መድኃኒት በደንብ የሚያስተኛት ይመስልሻል? አታስብ፣ ያስተኛታል። ሚስቴ በጣም ንቁ ነች። ቶሎ ነው የምትነቃው። አንድም ቀን ከሚስቴ ጀርባ ይሄንን አደርጋለሁ ብዬ አስቤ አላውቅም። መጸዳጃ ቤታቸው የቱ ጋር ነው? በዚች ጋር ሄድና እንድች ዞረ፣ ከዛ ወደ ግራ
እንዴት የእንቅልፍ ክኒን ነው ብሎ የሚገል መድኃኒት ይሸጥልኝ? እሱንስ እንዴት ሳላስይዘው ለራሴ ነፍስ እንዴት ይሸሻለሁ? ምን አይነት ማረባ ሰው ነኝ? ተዋይልሽ ስንት ዓመት የረሳነው ኖሪያውን በምን አስታወስ ነው? መርሳት ነው ያልሽው? ዮርዳኖስ አንቺ ምን አባሽ ነው የሚዘጋሽ? ጠናሽ ምን ሆነሻል ደግሞ? አይ ምንም እጄን አቃጥሎኛል። እዚህ ስትደናበሪ ቀይ እንዳትጨርሺ። አንቺ የራስሽ ጉዳይ ነው። ደግሞ ዛሬ ስጋ ወጥ ነው የምትሰሪው። ቆንጆ አድርገሽ መረቂ ኑረው። እኔ የሆነ ቦታ ደርሼ እመጣለሁ። ስራ ላይ ነበርኩ። ከኔ ስራ ይበልጣል? አዎ። ቆይ ምን አድርጌ ነው እንደዚህ ጎራው? ቆይ ከማን ጋር ነው የምትጻጻፈው? ጭራሽ እኔን ቁጭ አድርገህ ትጀናጀናለህ? አምጪ በእናትህ ስልኩ። ወይኔ ነው ያንተ መቀለጃ አሉ። ዝም ብለሽ ነው እንደ ጓ የምትይው? ቆይ ምን አየሽ? አረ ዝም ብዬ ነው። ጣፋጭ ምሳሽን ምናምን የተባባልክልኝ ዝም ብለሽ ነው ትለኛለህ? ቆይ ማን ነች? ዮርዳኖስ ነች። ኦ ማይ ጋድ! ዮርዳኖስ የኔ ጓደኛ? እቺ ውሻ እንዴት ይሄንን በኔ ላይ ታደርጋለች? ረጋ በይ። እሱ አይደለች። እና ቆይ ማን ናት? ቤት ምግብ ምሰራለች። ሰራተኛ? ዝም ብለሽ እኮ ነው ጓ ያልሽው። ምሳ እንድታመጣልኝ ብዬ። እና ከቤት ሰራተኛ ጋር ነው እንደዚህ የምትጻጻፈው? እኔ የወርዲ ጓደኛ ይመስለኝ ሄጂ ላንቃት ነበር። የምርሽን ነው? ጓደኛሽን ትጣያን ነበር? ባንተ ሲመጡብኝ አልወድም። ማንንም አይምርም። በደንብ አውቅሻለሁ። ፍቅር ሳይሆን እልህ ነው እንደሚያደርግሽ። ምን ማለት ነው? ምናልባት ተቀማው ተናኩም ይልልህ ነው። እኔ በሌላ ሴት መነጠቄ ክብርሽን ዝቅ ያደርገው። ያሳሰበሽ እሱ ነው አይደል? ጓደኞችሽ ሙድ እንዳይዙብሽ ፈርተሽ እና የጓደኞቼ መቀለጃ እንደሆነ የምትፈልገው? አይሽ ይሄው ምን አልኩኝ። ይልቅ ለኔ ግድ የሚሰጥሽ አታስመስል። ሰሞኑን ግን ምን ሆነሃል? ጸባይ ሁሉ ተቀይሯል። መስሎሽ ነው? እሺ ይቅርታ፣ እኔ ስለምቀና ነው። የኔ የሆነ ነገር ማንም ሲነካብኝ አልወድም። አሁን እንርሳው በቃ። ምን እንዘዝ? ቲና ደወለችልህ? ደውላ ነበር፣ አላነሳሁትም። ቅዳሜ ቲና በርዝዴይ ነው፣ ይዘሽ ነይ ብላኛለች። ዮርዳኖስ ዮርዳኖስ! አቤት። ውሃ አምጪልኝ።
ሁሌም እንደዚህ ሳቂ። ደስታ ላንቺ ይገባሻል። ታውቂያለሽ፣ የምመኛት እናቴን ነው ዛሬ ያየኋት። አይደል? የኔ ደስታ ሲያስደስታት አይቼ አላውቅም ነበር። ፍቅረኛ ሲይዝ በጣም ያናዳታል ብዬ አስቤ ነበር። እሷ ግን ጭራሽ ደስተኛ ነበር የሆነችው። ዛሬ ገና ደስታውን አየሁ። አንድ ካንቺ ጋር የሚመሳሰል ታሪክ ላጫውትሽ? እሺ፣ ደስ ይለኛል። እኛ ሀገር አንድ ልጅ አባቱ ጋር ይስማማም ነበር። አባቴ አይደለም ይለው ነበር። በኋላ ሰውየው ሞተ። ልጁም ማዘነ፣ አልቅሶ ቀበረው። አንቺም እንደሌሎቹ እናትሽ ስትሞት ይቆጭሻል ምናምን ልትይኝ ነው? በቃ ታዩ፣ ምንም ነገር ማውራት አልፈልግም። የልጁ አባት ሌላ እንደሆነና በህይወት እንዳለ እናቱ ነገረችው። አባቱ እንዳልሆነ ውስጡ ይነግረው የነበረ ትክክል ነበር። አቦ በእናትሽ በርዜ እያልሽ አጨቅጭቅኝ አሰሪ። አልሄድም አልኩሽ፣ አልሄድም። በቃ ትሄዳለህ። አልሄድም። እሺ፣ ለጓደኞቼ ምንድን ነው የምላቸው? ሙድ መያዣ ልታደርገኝ ነው? ከፈራሽ ቅሪያ። እንዴት ነው የጓደኛዬ ልደት የምቀረው? በቃ ከቻልሽ አጨቅጭቅ። ኡፍ፣ ይሄ ልጅ ለሰብደኝ ነው። የልደት ፓርቲው ላይ ካልመጣ ዛሬ መጨረሻችን ነው። ወይኔ መዋረዴ ነው። የኔ ልጅ ይቅርታ ማሚ፣ አላየሽም ነበር። ሰላም ነው? የኔ ልጅ ነው አይደል የሚያበሳጭሽ? አይ ዝም ብዬ ነው። አትፍሪኝ፣ ግድ የለም። የልደት ፕሮግራም ላይ አልገኝም ብሎሽ ነው አይደለ? እንዴት አወቅሽ? ስታወሪ እኮ እየሰማሁሽ ነበር። አለ አይደል የጓደኛዬን ልደት ተሰባስበን እናከብር ነበር እና እኔ ይዤው እመጣለሁ ብያቸው ነበር። አይዞሽ፣ እንዲያሸማቅቅሽም አልፈልግም። እኔ ተቆጥቼ እንዲመጣ አድርገዋለሁ። እውነት? ነፃ ሆነሽ አውሪ። እኔ ከልጅ ጋር ነፃ ሆኜ ነው የማወራው። ስላንቺም እኮ ያጫውተኛል። ስለኔ? አዎ፣ ስለ ልጅ የምጠይቀው ሰው ፈልግ ነበረ። ስለዚህ ስልክሽን ስጭኝና ደውልልሻለሁ። ይቅርታ። በእኔ ጣዩ፣ በቃ ሁሉም ነገር ይስተካከላል። የስ አይ ጋሪት በርዝዴይ ልባለች ዶኖሮ ጓደኞቼ ሙሉ መያዣ ነበር ሞኖ ታንክስ ጋድ። ሄላ እኔማ ከሆንኩ ምን ተፈጠረ እያልኩ ስልክሽን በጉጉት መጠበቂ ስላልተመቸኝ እኮ ነው ቶሎ ማልደውለው። አሁንም ሲጳራ ወጣ ነው። ለልጁ ስለ እናቱ ሞት አልነገርሽውም አይደል? አባትየው ገዳይ ነው ያልኩ በስህተት ነበር። እንዲሁ የልጆቹን እናት አስችሎት ስል ነበር። መሞት በእጁ ነው የሞታቸው። እንዴት? የእንቅልፍ መድኃኒት መስሎት ነበር የሰጣት። ከመቼ ወዲህ ነው እሱ ደግሞ የሚገለው? እኔም ግራ ገብቶኛል። የሆነ ሚስጥር ነው። ስማማ፣ የሰፈራችን ልጅ የገዳኙ ታሪክ የአባቱ ታሪክ ለሲጳራ እኮ አስመስዬ ነገርኳት። አንቺ ልጅ ህይወትሽን አደጋ ላይ አትጣይ። እናቷን በጣም ትናፍቃለች። አሳዘነችኝ። ትንሽ ላነቃቃት ብዬ ነው። ንፍታሌምስ? እሱ ምንም አያውቅም፣ ምስኪን ነው። አሁንማ ንፍታሌም መጣኔ ተረሳ። አየን፣ እንደዚህ አትበል፣ ይከፋኛል። ላንተ ያለኝን ቦታ እያወቅ። ሄሎ ሄሎ፣ ጸግሽ፣ ንፍታሌም መጥቶ እኮ ነው። ድምፁን አልሰማሁትም። ለምን እንደሆነ አላውቅም፣ ግን ተናዶ ሄደ። ውዴ እስቲ ቀንቶ እንዳይሆን ሄደ። አትረባም አንተም። አሁን ምን ልበለው? ወንድሜ ነው፣ አትቅናቤ። ቻው በቃ፣ አንተም አትረባ። ምን ሆነ ነው? ምን ሆንኩ? የተናደድክ ትመስላለህ። ማ እኔ ንፍታሌም ነኝ የምናደደው? አልተናደድኩም፣ ደሞም አልናደድ። እሺ ምሳ ላቀርብልህ። አልፈልግም። ልትበላ አይደለም የመጣው? አሁን ጠገብኩ። መች በላ? ኡፍ፣ አሁን ጠገብኩ። አትሰሚም እንዴ?
ወይ አንተ ደግሞ በቃቸው። ንፍታሌም አንተ ንፍታሌም ወጥቷል። ምሳውን ሳይበላ ነው እንደ ወጣው? ተመልሶ ወጣ። ማን ነው ደግሞ ምሳውን ሳይበላ የወጣው? መጣሽ እንዴ ማርታ? አዎ መጣሁ። ደግሞ ፍቅረኛሽን ወድጄዋለሁ። አመሰግናለሁ። ባህሪው ግን እንዴት ነው? አትፈሪ። እስቲ ንገሪ። ሲባራ እንድናት እንድቀርብሽ አትፈልጊ? እንዴት አልፈልግም። በጣም ነው የማመሰግነው። ምስጋናውን ምን አመጣው? ስለኔ ኬር ስላደረግሽ፣ የወደድኩትን ስለወደድሽልኝ። እንዴ የእናትነት ግዴታ እኮ ነው። ቢሆንም ደስ ብሎኛል። ሁሌም ደስ ይበልሽ የኔ ልጅ። እና አማቻችን እንዴት ነው? አብሮኝ ያለ ይመስል ስሜቴ ጥሩ ይሁን መጥፎ እስከዛ ድረስ ያቀብኛል። አባትሽም እንደዚህ ነበረ። ወንዶች እኮ ከልብ ሲያፈቅሩ ነው ሴቶችን እንደዚህ የሚረዱት። እኔም ከልቡ እንደሚያፈቅረኝ ነው የሚሰማኝ። ግን ምን? አንዳንዴ ይቆጣል፣ ያኮርፋል። እኔ ደግሞ ቁጣ ምናምን አልወድም። ተቆጣሽ? ምን ብለሹ? አለ አይደለ በአጋጣሚዎች በንግግር መሀል አሁን ራሱ አኩርፎኛል። ዝም በይው፣ ይስተካከላል። እንዴት? የወንዶች ባህሪ ነው። በቅርቡ ይተወዋል። እንደው በተዋና በተገላገልኩ። ምንድነው ፊትን ጥሎ መጣ? ዛሬ በላው ይኩርፊያ ነው? በአካል በለው። አንተ በምግብ ልትጨክን? እኔ እንጃ። አይገርምም? የሌለ እኮ ነበር ርቦኝ ነበር። እና ምን ተፈጠረ? ዮርዲ ፍቅረኛ አላት። ኧረ እባክህ። ታዲያ ቢኖራትስ? ተረጋጊ በያ። አንተም ፍቅረኛ እንዳላት ትርሳ። እኔ ኑሐሚን እንደማላፈቅራት አውቃለሁ። ዮርዲ ግን በስልክ ለአንተ ያለኝ ቦታ ልዩ ነው ስትል ሰምቻታለሁ። ኑሐሚን አንተ ደግሞ ዮርዳኖስን። ወይ ፍቅር ሰዶ ማሳደድ እኮ ነው። ምን እየሆንኩ ነው ግን? ብሮ ኩራት ይዞ ነው እንጂ ፎንቃ ገብቶልሃል። ወይኔ ንፍታሌ። በስተመጨረሻም ስንት ሴቶችን ያንበረከከው ንጉስ ለባሪያቱ ተሸነፈ። ዝም ብዬ ሳስበው ፍቅር ግን የሚደበር ነው የሚመስለው። አስበው እስኪ የምታፈቅራትን አታፈቅርህም፣ የምታፈቅርህን ደግሞ አታፈቅራትም። ታዲያ ከዚህ በላይ መደበር አለ? ፍቅር እዚህ ቦታ ላይ ፈገግ ብሎ ነበር ያለው ግን ማን ነው? በቃ ወደ ስራ እንግባ። እንንቀሳቀስ። ተነስ። አንተ እዛኛው ጋር ሄድ፣ እኔ እዚህ ጋር። አንቺ እንዴት ነሽ? ምን አገባ? የት ልትሄጂ ነው? ምን አገባ? አምሮብሽ። ምን አገባ? እንዴት ነው ያማረብሽ? እንዴት ነው ያማረብሽ? ደግሞ ቆንጆ ነሽ አለ። ምን ፈልገህ ነው ዛሬ የምጨቀጭቀኝ? ምን እሱ ይፈልግ ነው? እና ወይኔ እንዴት እንዳማረብሽ! ምንድነው? አለቀም ታላለሽ? እሺ አባዬ አለቀም። እሺ ቆይ ሰራላ ተጫወተብኝ። ንፍታሌም ወይ ና እንዴማ። የምር ምንም አላረግም።
አንቺ ፋራ ልታረጊ ሰው ነው እንዴ? ይትዲ አንቺ ጅል ምን ደግሞ አለ ዝም በል። ረስቡኝ ስታስጠላ ምን በግናት በማርያም እንዴት እንዳረግሽኝ ልትገርም አንተ ያደረከኝ ሳይውስቲ ፊቴ ስታስጠላ በማርያም ደግሞ ስማስማስ አልነግርህ። ዛሬ እኮ ለሰው ላስተዋውቅ ነበር ግን የለህም። ማንን በማርያም ማንን? ኧረ እኔ ሴት አይደለም ያልኩት እንዴ እና ፍቅረኛዬን ላስተዋውቅ ነበር። ፍቅረኛሽን ጭራሽ እዚህ ቤት ውስጥ ይዘሽ መጣሽ? አዎ ችግር አለው እንዴ? እንዴት ነው ቤተሰብሽ እንደዚህ የምታስደፍሪ? ቤተሰቦቼ መሰሉኝ ይዘሽው ነው እንተዋወቀው ምናምን ያሉኝ። ማሚና ይልሽ? አዎ ዳድና ማርታ ካላስተዋወቅሽን ብለውኝ እኮ ነው። ምን ነው ቆይ እኔን ላስተዋውቅ ስላንተ ጓ የምትለው? ጭራሽ አንቺም ልትቆጪ ነው? ለምን ይዘሽው መተሽ አንደኛውን አብሮን አይኖርም? ኧረ እነ ዳድ እንኳን በሰለጠኑበት ጊዜ ሼም ነው እንዴ? ፋራ ነህ እንዴ? ይኸውልሽ ሲስቱ ስልጣኔሽን ቀለል አድርጊው። ይሄ ዱቄት እንደመቀባባት ቀላል ነገር አይደለም። ይኸውልሽ ይሄ ህይወት እንደዚህ አይነት ነገር ጭራሽ አይመቸኝ። ባንቺ ከመጡብኝ ፋራ ነኝ ጥግ ድረስ ነው ማስቀየም። ገባሽ? ቆይ የኔ ደስታ ያስደስትህ? ሂጂ ወደዛ በእናትሽ። ካንቺ ደስታ በላይ ምንም እንደማያስደስተኝ ታውቂያለሽ አይደል? ንፍታሌም ሄሎ ሄሎ፣ ሰላም የንፍታሌም እናት። ኑሐሚን እንዴት ነሽ ልጄ? ሰላም ነው? ደህና ነኝ። እንዴት ነሽ የንፍታሌም እናት? ግድ የለም ማርታ በይኝ። እሺ እሺ። ልደቱ ያልሽው መቼ ነው? ቅዳሜ ነው። ቀርቧል። እንደዛ ከሆነ ነይና እንነጋገር ይሻላል? አዎ አንድ እቅድ አለኝ። እቤት ነይና እንተገብረዋለን። እሺ እሺ። አሁን እመጣለሁ። ከቻልሽ ልጄ ሳይመጣ ቶሎ ነይ። እሺ አሁን እመጣለሁ። ዛሬ ደግሞ ምሳ አምጪልኝ ሳልሽ ነው እንዴ የምታመጪ? ትላንት ሳትበላ ስለሄድክ ነው። ደብሮኝ ነው። በምን እንዳኮረፍክኝ ማወቅ እችላለሁ? ዝም ብዬ ምሳ ፈልገህ ከወንድሜ ጋር እያወራሁ ብዙ አስጠበቅኩ። ወንድምሽ ነው? አዎ። ሌላ ሰው መስሎክ ነበር? አዎ ማለት አይ እንዴ ቢሆንስ መብትሽ እኮ ነው ከፈለግሽ ሰው ጋር ማውራት እንዴ። በእርግጥ ጸጋሽ ጎረቤቴ ነው፣ ግን ከወንድምም በላይ ነው ለኔ። እናቴን የሚንከባከብልኝ እሱ ነው። እንደ ታናሽ እህቱ ነው የሚመክረኝ፣ የሚቆጣኝ። ፈጣሪ ይመስገን እሱን የመሰለ ወንድም ባይሰጠኝ ምን እንደሚመጣኝ እንጃ። ደስ ይላል። እኔም እህቴን በጣም ነው የምወዳት። እየፈለገች ነበር። ታያት እባክሽ፣ አናዳኛለች። የእናንተ ፍቅራችሁም ተላችሁም ደስ ይላል። ብዙም አይቆይም። የአሁኑ እንኳን ይለያል። በጣም አዝኜበታል። ምን ነው? አይ ምንም ታዩ። በፍቅረኛዋ ምክንያት ነው? አንቺም አይተሽዋል? አዎ። እኔ ወንዶችን አላምናቸው። ሌላ ሴት ላይ እንደሚቀልዱ እህቴ ላይ ቢቀልዱ አንድ ባንድ አስቀይማቸዋል። ሁሉም ወንዶች እኮ አንድ አይደሉም አይደል? አንተ ከየትኛው ነው? አልገባኝም። ለሴቶች ከሚቀልዱት ነው ወይስ ከሚታመኑት? እኔ እንጃ። ራሴን አፍቃሪ ነኝ ብዬ አንድም ቀን አስቤ አላውቅም ነበር። አሁን ግን ኩራቴን ሳጠው እየተሰማኝ። በቃ ልሂድ። ትንሽ አትቆይም? እቴቴ ሰዓት ቆጣ ልድረስ። እሺ በቃ። ከአሁን በኋላ ሳይገባኝ እንዳታኮርፈኝ። እዚህ ያለኸኝ እኮ አንተ ብቻ ነው። ትዘጋኝ ደብሮኝ ነበር። እኔ እኮ ስልኩ ማለቴ አይ ስልኩን እያወራሽ ዝም ስትይ ከወንድሜም ጋር አታውሪ ልትለኝ ነው? ወንድምሽ መሆኑን መች ነገርሽ? መች ጠየቅኝ? አይ ነው ሌላም ሰው ቢሆን ኖርማል ነው። በቃ መብትሽ እኮ ነው ከሁሉም ጋር ማለት። ብቻ በቃ ልሂድ። ሊፍታኔ
የታባሽ ቆይተሽ ነው አንቺ መጣሽው? ለንፍታሌ ምሳሌ አደርስ በልጄ ሰበብ እየወጣሽ የትም የትንዘላዝሽ ትመጫለሽ አይደለ? ተናገሪ እንጂ ምን ዘጋሻል? እንዴት ዋላችሁ? መጣሽ ልጄ? ሂጃውን ከፍቴ ሁለተኛ በልጄ በንፍታሌም ሰበብ እያደረግሽ እየወጣሽ ተንዘላዝሽ የምትመጪውን ነገር ታቆሚያለሽ። ሌላም ቦታ ላይ ሆን እንችላለን የምትሄደው በደንብ መከታተል ነው። አረ ልጄ እንደው ሰራተኞች ሁሉ ጠገቡ እኮ። በየቤቱ ነው ማሚም እኛ ጋር እንደዚህ ነው የምትዳረገው። አንዳንዶቹ ደግሞ ልካቸውን አያውቁም፣ ደፋር ናቸው። ከአቅማቸው በላይ ነው የሚንጠራሩት። ምን ይገትርሻል? የባለ ልደቷን ስም ማን ነበር ያልሽኝ? ቲና። የእናቷ ስም? መቅደስ ነው ስሟ። አሁን ልጄ ልደውልለት። ለምን? ሄሎ ልጄ፣ ፈልጌህ ነበርና። አዎ አሁን በአስቸኳይ ና። አዎ ስትመጣ እነግርሃለሁ። ቶሎ በል እሺ። ምንድነው ማም እንደዚህ አጣርፍሽ የጠራሽ እንዴ? አንቺ ደግሞ እዚህ ምን ታደርጊያለሽ? ባለጌ እንደዚህ ይባላል እንዴ? ደግሞ እንግዳ እንደዚህ ነው እንደምትቀበለው? አረ እንዴት አወቅሻት ብዬ ነው። የጓደኛዬ ልጅ ናት። መቅዲ ልካት ነው። ለምን ልካት? የልጇ የቲና ልደት ጠርታኝ ነው። ማ አንቺ? አዋ ምን ነው አልመጥንም እንዴ? አረ ማሚ ደግሞ ትቀልድ ነው በቃ። ልደቱን ለወጣቶች ብዬ ልጄን እልከዋለሁ አልኳት። ማንን? መቼም ሲባራን አይሆንም። አንተን ነው ታዛዡ ልጄን እኮ መሄድ አልፈልግም። ፍቃድ ምሽ ጠየቅኩ። ትእዛዝ ነው። አረ ማሚ ደግሞ መጎርመሱ ነው። እምቢ ማለት ተጀመረ። አንተም የኔ ልጅ ካንተ አልጠብቅም። ይሄንን አዝኜብሃለሁ። አረ ማሚ እኔ እኮ ላሳዝንሽ ፈልጌ አይደለም እንዴ። ካልሆነ ሄዳ ኡፍ አቡ በቃ ላንቺ ስል ሳልፈልግ ነው የምሄደው። ጎሽ የኔ ልጅ እንዴት ዋላችሁ? ግባ ግባ። እንዴት ዋልክ? ቁጭ በል። እሺ ሲፓራ የለችም እንዴ? ሲፓራ ወጣ ብላለች። ትመጣለች። ቁጭ በል። እሺ አሁንማ ቤተሰቡ ነው የለ ሳያስፈቅደንም ይመጣል። ምን ላድርግ ፋዘር? ጥሩ ጥያቄ አግኝተናል። በተጫወቱ መጣ። እሺ ከዚህ በኋላ ቤተኛ ነኝ እንዳልከው መጣ አይደለም? ምን ላድርግ ፋዘር? ለነገሩ እኮ ደራሲ አይፈራም። ስሜታችሁ ግልጽ ነው። በጣም ትመቹኛላችሁ። እውነት ነው። ይገርምሃል፣ አንድ ወዳጅ ነበረኝ። በፉክክር ነበር መጽሐፍ የምናነበው። አሁን ደግሞ አንተን ሳይ እሱን አስታወስከኝ። ይሱ ያይቶኝም እንዴ ምንድን ነው እንዴ? ዛሬ እንዲጀምረኝ ነው እንዴ? ዛሬማ ሳይቀድሜ መቅደም አለብኝ። ማንን ታደንቃለህ? መጽሐፍ ከደራሲያን ዓለም ማንን ጠርቼ ማንን ልተውልህ? እኔ በዓሉ ግርማን በጣም ነው የምወደው። ኦሮማ የሚለው መጽሐፍ አንብበዋል? እየቀለድክ ነው? አላነበብከውም? በጣም የሚገርም መጽሐፍ ነው ብታነበው። ይገርምሃል፣ ያውም ከ10 ጊዜ በላይ ነው ያነበብኩት። ወይኔ ጉዴ፣ ዛሬ ተበላው። ወይኔ ሄኖክ፣ የጸጌና የፊያሜታ ፍቅር እንዴት ያስቀናል መሰለ። አቤት ፊያሜታ በጣም ለፍቅር ሟች ነች። ፊያሜታ ላይ ጣፋጭ ዋሾ ስትል ድምፁ አሁን ድረስ ጆሮ ይላል። ጣፋጭ ልጅ ነበረች። ምን ያደርጋል፣ በኤርትራ መገንጠል ምክንያት ወደ ኤርትራ ሄዳ ነው አይደለም? ማ ፊያሜታና ጸጋዬ? እርግጠኛ ነኝ መጽሐፉን አልጨረስከውም። ትንሽ ቆይቷል ካነበብኩት፣ አልጨረስኩትኝም መሰለኝ። ምስኪን ፊያሜታ ሞታን የተለያዩት። አዋው ምስኪን ፊያሜታ።
ብዙ መጽሐፍ ሳነብ እኮ በቃ እየተቀላቀለብኝ ተቸገርኩኝ። ብዙ አንብቤ ያለው ትላለህ፣ ግን አንዳቸውም እኔ ካነበብኩት ጋር አይገጣጠምም። እኔ እኮ ብዙም የሀገር ውስጥ መጽሐፍቶች አላነብም፣ የውጭ መጽሐፍቶችን ነው ብዙ ጊዜ የማነበው። ነው? የውጭ እነማንን አነበብክ? ማለቴ የሲድኒ ሼልደን፣ የአጋታ ክርስቲ? አሬንስ ወይ ዛሬ እንጂ በመንቀል ነው እዚህ ቤት የመጣሁት። እኔ ማለት እንትን ይሄ አለ አይደል የውጭ ሀገር መጽሐፍቶች በእኛ ሀገር አስተርጓሚዎች ምናምን ብዙ ጊዜ ተተርጉመው አሉ ገበያ ላይ እና እነሱን ነው የማነበው። እሺ ከአዳዲሶቹ ታዲያ እነማን ናቸው? እስኪ ጋብዘኝ። አሉ ብዙ አሉ። እንትን እንዴት ልውጣ፣ ዘሎ አይሮጥም እና መተንፈስ አልቻልኩም እና የጨነቀለት የሚልም እየየ ብዬ ዘፈኑን ላስታውስ ነበር አይደል? አዳዲሶቹ እንደመጣላቸው ነው የሚጽፉት በለኛ። በል እስኪ በሚቀጥለው ስትመጣ ደግሞ ይዘህልኝ ትመጣለህ፣ አነበዋለሁ። እሺ በቃ አንድ ቀን ሲመቸኝ አቀብሎታለሁ። አሁን ሲፓል ላገኛት የለችም እንዴ? እኔ እኮ አብራችሁ የመጣችሁ መስሎኝ ነበር። እሷ አዛነች መሰለኝ አልመጣችም። ባይሆን በቃ እኔ ልሂድ። የሲፓራ እናት በቃ መጣለሁ፣ እኔ ልሂድ። ተጫወትን እኮ በጣም ቆንጆ ጨዋታ ተጫወትን። ባይሆን ሌላ ቀን እመጣለሁ። አሁን ሲፓል ላገኛት። ይሄ ቆንጆ መጽሐፍ ነው። አንተ ደግሞ እቺን አንብብና በጥሩ ሁኔታ ይዘህ በሚቀጥለው ስትመጣ ይዘህልኝ ትመጣለህ። እሺ ፋዘር። እሺ ሰላም ዋሉ። ይሄ ልጅ ግን ጸሐፊ አይመስለኝም። ጸሐፊ ባይሆንም እኮ ልጆች ናቸው። ስለሚወዳት ይሆናል ያስመሰለው። አይደለም። ይኸውልሽ እኔ ያሳሰበኝ ባህሪው ራሱ ውሸታም እንዳይሆን። አንተ ደግሞ ቅዳሜ ረፍቴ ነው እና ልትሄጂ አሰብሽ? የት እንደምሄድ ግራ ስለገባኝ ዝም ብዬ ስልክ ሳወራ ነው የምውለው። መቼም አዲስ አበባ ውስጥ መሄጃ ይጠፋል ብለሽ ልትይኝ እንደ ቦታ ሳይጠፋ ግን ከማን ጋር እሄዳለሁ? ቀደም ብለሽ ብትነግሪኝ ጥሩ ነበር። ለምን? የሆነ ዝግጅት እንደምሄድ ቃል ገብቻለሁ። ችግር የለውም። የለመድኩት አይደል? ያው ከስልክ ጋር እውላለሁ። የቱ ጋር ነሽ? እየገባሁ ነው። ጭራሽ ታደውልኝ ቤት ድረስ መምጣት ጀመርክ? እና እንዳዘንሽብኝ እያወቅኩኝ ቤት አርፌ እንድቀመጥ ነው የፈለግሽ? እኔ መች አዘንኩ? ከዚህ በላይ ልትዋሽኝማ እንዳትሞክሪ። ደግሞ እንደማውቅብሽ ታውቂያለሽ። በእርግጥ አዝኜብሃለሁ እኮ። ምን አልኩ ነው ያየሽ? ታዲያ አንተ የኔ ፍቅር በቃ ምን አጠፋው ምናምን ነገር ብዬ ላስጨንቅሽ አልፈልግም፣ ግን ይቅርታ እንድታረጊልኝ እፈልጋለሁ። እና ደግሞ አንድ እንድታቂልኝ የምፈልገው ነገር ይሄ ነገር ሁለተኛ አይደገምም። እሺ ይቅርታ እንኳን አያስፈልገውም። ካስተካከልክልኝ ይበቃል። እሺ እኔ ወድ እሱማ ግዴታ የኔ ነው ማር። እሺ ቤት ማን እናገኘ? ሁለቱንም ነው። መቼም ዳድ በመጻፍ ጥያቄ አፋጠጠክ አይደል? ማ እኔን? እና ምን ልትል? ባለፈው እኮ ስላልተለማመድኳቸው አፍሬና ደንግጬ ነው። እና ዛሬስ? ዛሬማ እኩል ስናወራ ነበር። እንዴት? እንደውም አንቺን እንዳይደብርሽ ብዬ ነው እንጂ ዛሬ ነው ነበርኩ በጥያቄ ሳፋጥጣቸው ነበር። ዳዲ እንዴ? እንዴት? አንዳንድ ስለምናውቃቸው መጽሐፎች ማውራት ጀመርንና በጥያቄ አፋጠጥኳቸው። ኦሮማይን አስታወሽው? መጽሐፉ ሰምቼው ማቅ መሰለኝ። አንብቢ እንጂ ማንበብን የመሰለ እኮ ጥሩ ነገር የለም። ኡፍ ጀመረ ደግሞ። እኔ በትረካ መልክ ብሰማው ይሻለኛል። ፊያሜታ ለፍቅሯ ስትል በጥይት ተመታ መሞቷን አላስታወስኩም መሰለሽ?
ማናት ፊያሜታ? ፊያሜታ ነቻ ኦሮማይ ላይ ያለችው ቆንጅዬ ኤርትራዊ እና ዳድ ረስቶ ካነበበ ቆየ መሰለኝ። ወይኔ ዳድ እያረጀ ነው ማለት ነው። አይረሳም ነበርኩ። አይ ፊያሜታ ዋሾ ስትል ራሱ እንዴት እንደምታስቅ ብታነቢ ግን አሪፍ ነው። ኮመንት አደረግሻል። ሀሳቤን ቀይሬያለሁ። መናፈሻ እጠብቅሻለሁ። እኔ የምልሽ የኔ ልጅ ጓደኛሽ እንዴት ነው? ደህና ነው ማለት ጸባዩ፣ ውሎ፣ አዋዋሉ? አሪፍ ልጅ ነው። ደራሲ ስለሆነ ትንሽ ያወዛግበኛል እንጂ። ደራሲ ነኝ ያለሽ? እንዴ አባዬ ገጣሚ እኮ ነው። እስኪ ባለፈው ካሳየሽኝ የተለየ ግጥም ካለ? ኧረ ብዙ ነው ያለው። ቆይ ላሳየው። ምን አንብበው ደስ ይላል። እኔ ነኝ የጻፍኩት አለሽ? አዎ እሱ ነው የጻፈው። እርግጠኛ ነኝ ይሄን ጽሁፍ ሌላ ቦታ አውቀዋለሁ። ማለት የግጥሙ ደራሲም ሌላ ነው። እንዴ ምን ማለት ነው አባዬ? አዎ ምናልባት የልጅ እየሸወደሽ ወይ ያታለለሽ ይሆናል። ኧረ አባዬ ተሳስተሃል። እሱ እንደዚህ ያደርግ። ሲፓራ እየነገርኩሽ ነው። ብትጠነቀቂ ይሻላል። ልቀመጥ? ይቻላል። ተዘጋጀ ይባልም እንዴ? ለምን እንዳልወድቅ ነው። ለምን የምትወድቀው? በውበት መቼም ለኔ ነው እንደዛ በመስለሽ የመጣሽ። በእረፍት ቀን ሁሌም እንዲህ ነው የምሆነው። እረፍትሽን አስታውሳለሁ። እንደዚህ ግን አምሮብሽ አይቼሽ አላውቅም። አልመጣም። እስቲ በጓደኞቹ ስልክ ደውይለት። አያነሳም። ደውያለሁ። ያንቺንም አያነሳም። የገረመኝ እሱ አይደል? እንደው ምን ችግር ገጥሞት ነው የማንንም ስልክ የማያነሳው? አውቆ ነው። ምንም አልገጠመውም። አውቆ ላለመምጣት ነው። ወይኔ ጉዴ! አሁን ማዋረዴ ነው በቃ። እስኪ ያሳልፍበታል ብለሽ የምታስቢበት ቦታዎች ላይ ዞር ዞር እያልሽ እዩ እስቲ። እሺ ልሞክር፣ ግን ባገኘውም እሺ አይለኝም። ካገኘሽው እኔን አገናኘኝ። እሺ ከመጣ ደውይልኝ። ኡፍ አሁን የት ብዬ ነው የማገኘው? ይሄ የማይረባ እቺ ከኔ የበልጣበት ነው። ለአንቺ ፍቅር እንዴት ይገለጣል? ፍቅር ማለት ላይ ደስ የሚል ስቃይ ነው። ደስ የሚል ስቃይ? አዎ ለምትወደው ሰው ስትል በገዛ ፍቃድ ትሰቃያለህ። ያ ስቃይ ግን እንደ ሌሎቹ ህመም ብቻ አይደለም፣ ደስታም አለው። እየተሰቃየህ እንደሆንክ እያወቅህ በራሱ የሚያስደስት ነገር ቢኖር ፍቅር ብቻ ነው። ሄሎ ሄሎ፣ ኑሐሚ ልጄ። ንፍታሌ ምን አግኝቼዋለሁ? የት አገኘሽው?
እዚህ መናፈሻ ውስጥ ከሰራተኛሽ ጋር እየተዝናና ነው። አዎ። እና ባይንሽ አይተሽዋል? አዎ አይቼዋለሁ። የኔ ልጅማ ይሄን አያደርግም። እርግጠኛ ነሽ ማየትሽ? አዎ በጣም እርግጠኛ ነኝ። ታውቂያለሽ? እውነትሽን እኮ ነው። አሁን አንተ ተራም ፍቅር ለኔ ቢፎር እና አፍተር ሲብራራስ ከትንሽ ጊዜያቶች በፊት ፍቅር ምንድን ነው ብለሽ ብታይቂኝ ፍቅር ማለት ለኔ መጃጃል ነበር ብዬ እመልሳለሽ። አሁንስ እኔ እንጃ ብቻ ልቤ ላይ አንዳች ላዘው ማልችለው ነገር የገባህ ሊሰማኝ ለራሴ ያልሸነፍ ባይነት ስሜቴን አጥቼዋለሁ። እና ፍቅር ለኔ አሁን ላይ የሁሉም አለቃ አለን። ምን አይነት ነው የፈለክ? ምን ላሰት? በእነዚህ አይነቶቹ ከሆነ 2000 ብር፣ እነዚህ 500 ብር አሉልህ። ከፈለክ እዚህ ጋር 500 ብር አለ። በምን ችግር የለም። የፈለከው ምረጥና እኔ ዋጋዎቹን እነግርሃለሁ። ከተስማማን ይዘት ይላል። ምን ማለት አይደለም። ምረጥ የፈለከው። ኪራ አቤት። ናሽ ጥለት አንተ ንፍታሌም አንተ እየናገርኩህ አይደል እንዴ? ስማ ዮርዳኖስ፣ ዮርዳኖስ። አቤት። ቴቴ ጠራሽ? ነይ እዚሁ ጋር ቆመሽ ጠብቂ። ነይን ቡትቶሽን ይዘሽ ትሄጃለሽ። ምን አድርጌ ነው? ምን አጠፋው? ከልጄ ላይ ራቂ ብዬሽ ነበር። አሁን አይንሽን ማየት አልፈልግም። ውጪ። ወዴት ነው የምወጣው? ምን መሄጃ አለኝ? እሱን ልጄን ለማጥመድ ስትሞክሪ ነበር ማሰብ የነበረብሽ። እኔ ምን አደረኩኝ? ላግኝሽ አለኝ ሄድኩኝ። ምህረ ላግኝሽ ብሎሽ ይሄ ምናምን ቲያን ተብትባበት ነው እንጂ እሱ ከማንም ምናምን ቲጋ አይሆንም። እውነትሽን ነው። እንኳን አጋለጥሻት እንጂ እቺኛንም በመርዝ ነው መደፋን። ምን ብለሻት ነው? ተደብቀሽ ስትባልግ የነበረው እኔ ነገርኳት። ውሸቷን ነው። እኔ ከማግኘት ውጭ ምንም አላረኩም። ማን አባሽ ነው አግኙ ያለሽ? ይቅርታ፣ ከዚህ በኋላ አላገኘሁም። በይ 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 በይ። ያንቺ ምሽት የምሰማበት ማዳምጥበት ጊዜ ልኝ። ቆሻሻሽን ይዘሽ ጥርግ በይ እባክሽ። የእናቴን እኮ ምንም መስማት አልፈልግም አልኩሽኝ። ውጭልኝ። እሺ፣ ደሞዜን ስጭ። ኧረ ስንት ልክፈልሽ? በዛ ላርግልሽ? እንዲሁም አንቺ ነበርሽ ለጥፋትሽ ለኛ ካሳ መክፈል የነበረብሽ። አሁን እኔን ኮተትሽን ይዘሽ ውጪ። ስሚ፣ ልክሽን ማወቅ ነበረብሽ። ሆድሽን ሳትሞይ ለልብሽ ተጨነቅሽ። ሰው ምግብ ብቻ አያኖረውም። እዚህ የገባሁት ለእናቴ ፍቅር ስል ነው። የምወጣውም በፍቅር ሰበብ ነው። ፍቅር ደግሞ ደስ የሚል ስቃይ ነው። አሁን ሁሉንም ነጠቅኩሽ። እናትሽንም ፍቅርሽንም። ያላቅምሽ ነው ጦርነት የገጠምሽው። ጎልያድን የሚያክል ግዙፉ ሰው በትንሹ በዳዊት ጠጠር ነው የወደቀው። ከፍታሽ ላለመውደቅሽ ማስተማመኛ ይሆናል። የደሃ መጽናኛ ጥቅሱ ነው። ተጽናኝ። የሀብታም ልጅ ውድቀቱ በቤተሰቦቹ ሀብት መመጻደቁ ነው። ክራይ ቤቢ። አላለቅስም። ወይኔ እናቴ ምን ላድርግሽ? አሁን እሺ ምንድን ነው የምሆነው? ንፍታሌ፣ ምን ሆነሽ ነው? ትንሽ ብር አለ? አዎ አለኝ። እና ባንክ እንሂድና እሰጥሻለሁ። ምን ያህል ነው የፈለግሽ? ለመሳፈሪያ ነው። መሳፈሪያ ነው ያልሽ? አልገባኝም። ወዴት ልትሄጂ ነው? ንገሪኝ በእናትሽ ንገሪኛ። ዮርዲ ንገሪኝ። ማን ያስቀየመሽ? ንገሪኝ በእናትሽ ንገሪኝ። ተባረሬ ነው። ከየት? ከቤት? ቆይ ማን ያባረረሽ? ማሚ ነቻ? ምን አድርገሽ? ትናንትና ማሚን አይታን ነበር። ኧረ እቺ ልጅ አሁንስ መስመር አለፈች። ኪራ መጣውሽ። ሂጂ ለፍለፍ።
እማዬ ወይዬ ልጄ መጣ። አንቺ ለምን ነው ተመልሰሽ የመጣሽው? አታፍሪም? እሺ አሁን ውጪ። የትም አትሄድም። እንዴት እባክህ? ማን ያንተን ፍቃድ ጠየቀ? ጭራሽ ጎርምሳ የቤቱ አዛዥ ሆንክ? ማን? አንቺ ማስከፋት አልፈልግ፣ ግን እሷ የምታስወጫት ከሆነ እኔም አብሬያለሁ ነው ከዚህ ቤት። ልጄን ምን አስነክታብኝ ነው እቺ ኤልቢስ? ወይኔ እድሌ። አንድ ታዛዥ ልጄን አበላሸሽብኝ አይደል? እሷ ምንም አላደረገችው። አረ ማሚዬ ታውቂያለሽ እኮ አንቺን ማስከፋት እንደማልፈልግ ታውቂያለሽ። ከዚህ በላይ ምን ልታደርገኝ? ትናንት ባቦካት ልጅ እየቀየርከኝ። ቆይ እቺ ልጅ ያለ ጥፋቷ መቀጣቷ ልክ ነው? ማሚ አንቺም እኮ ልጆች አለንሽ። ይሄ ነገር እኛ ላይ እንዲደርስ እኮ አትፈልጊ። ስለዚህ ያለ ጥፋቷ ለምንድን ነው የምትቀጣው? ያጠፋችሁን እኮ አንተ ስለማታውቅ ነው። እሷ እኮ አይደለችም፣ እኔ እኮ ነኝ መናፈሻ ነው ያልኳት። ልደቱ ላይ መሄድ ስላልፈለጉ አብራኝ እንድትውል አስገድጃት። እሷ ምንም አላጠፋች። ለእኔ ሄዳለሁ ብለህ ለምን ትቀራለህ? ማሚ ለአንቺ ስል ብሄድ እኮ ደስ ይለኝ ነበር፣ ግን ደግሞ እዛ ብሄድ በጣም ነበር የሚደብረው። ቢሆንም እሺ ብለህ ቃል ገብተህልኝ ቃልን ማጠፍ አልነበረብህም። እንደ ቀረ አልነገርኩሽ? እንዴት ታስገድጂኛለሽ ብዬ ፈርቼ። እሺ ይቅር በይኝ። ሂድ ወገኛ። ካናደድከኝ በኋላ የልብን ካደረስኩ በኋላ ነው ይቅርታ የምትለኝ? አየሽ፣ በእኔ እኮ አትጨክኝም የኔ እናት። በቃ ዮርዲ አስገቢ ቃሽን ነጊ። ምን እንዴ ማሚ ታርቀን የለ እንዲያው? በቅርቡማ የቤቱ አስተዳዳሪ አባወራን እኔ ሳትለን አትቀርም። ምን ያንሰኛል አባወራል? እሱም በቤት ነው፣ እኛ ላይ ሳይሆን እዛ ሚስት ላይ። በቃ እሱን ለሚስቴ ይነግራል። አንተ? ኧረ ስቀልድ ነው ማሚ። ባይሆን አስቁመናታል። ግቢ በያት። እንደው የዛሬ ልጆች እኮ በይ ኃይልሽ ሳይመጣ ግቢና ወጡን ስሪ። የኔ ምርጥና ታኮሪኛለሽ እኮ። በቃ እኔ አሁን ወደ ስራ ልመለስ። አመሰግናለሽ። ሟሟ ቻው። ኪሩ ንፍታ ላይ ምስ አሁን ሄደ። ዲፓራ ግን በመሀላችሁ ቆይ ምንድነው የተፈጠረው? እሱን ራሱን ጓደኛህን ብትጠይቀው አይሻልም? ምን ሆናችሁ ነው? ቆይ በእናንተ እኮ እንዲህ አያምርም። ተው፣ ንዴቱ ሲበርድለት ይረጋጋል። ሊነግረኝ ፈቃደኛ አይደለም። በዚህ አትግባ ይለኛል። ግን እንዴት አስችሎ ዝም ልበል? ፍቅራችሁ እኮ የሌለ ነበር የሚያስቀናው። እንደው ምን አይነት ሰይጣን በመሀላችሁ ገባ? በማርያም በቃ እኔ ልሂድ። ሰላማዊ ሲመጣ እነግረዋለሁ። እሺ አንቺ ልጄን ምን ብታስነኪው ነው ከሷ ጋር አብሬ እሄዳለሁ ያለው? ኧረ እኔ ምንም አላረኩም። እና ምን አባሽ ነው ሮጠሽ ሄደሽ አቃጠርሽው? መሳፈሪያ እንኳን አልነበረኝም። ግራ ሲገባኝ የታክሲ ብር ልጠይቀው ነበር የሄድኩት። የሰራሁበትን ሳትሰጪኝ ወጫልሽኝ። ታዲያ የት ልሂድ? ደፋር! ጭራሽ ብርም ትጠይቀዋለሽ? ለጊዜው የልጅ አይን እስኪገለጥ ድረስ እታገስሻለሁ። እቴቴ እኔን አጥፍቼ ነው የማይወዱኝ። ያጠፋሁት ነገር ካለ ላስተካክል። እንደ ሰራተኞች አንገትሽን ደፍተሽ አሰሪም። ጥጋበኛ ነሽ፣ ትንጠራሪያለሽ። ሁሉም ሰራተኛ መብት አለው። ግዴታው ደግሞ ቁጥሩ የተሰጠውን ስራ መስራት ነው። መቼ በአግባቡ ስራሽን ሰራሽና ነው? በስራ ምክንያት ተናግረሽኝ አታውቂም። በምሰራው ምግብና በጽዳት ስትናገሪኝ አላስታውስም። እና ወጥሽ ስለጣፈጥ አትንኩ ማለትሽ ነው? ሳይሆን እቃ ሲጠፋ ሲሰበር ቀድመን ትዝ የምንላችሁ እኛ ነው። ባናጠፋም እንኳን በእኛ ነው የሚሳበሩ። እና አንቺ እያለሽ ልጆችን ልጠርጥር? እንደዛ እንኳን ልልሽ አልችልም። ግን ቤት ውስጥ ሰራተኛ ስላለች ብቻ ጥፋቱ የሷ ነው ብሎ መደምደም ልክ አይደለም። በይ 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 በይ። አንቺ እህ ካሉሽ ገና ብዙ ታወሪያለሽ። የአንቺ ልጆች ነገ የት እንደሚደርሱ አይታወቅም። ደግሞ ከልጆች እኩል መሆን አማረሽ? ህይወት እንደዚህ ነች። ነገ የት እንደምትሆኝ አታውቅም። አንድም ቀን እዚሁ ሆናለሁ ብዬ አስቤ አላውቅም። ግን ለእናቴ ስል ሆንኩ። አልከፋኝም። ስራ ነው፣ አክብሬ እሰራለሁ። ግን የቤት ሰራተኛ መሆን ጣጣው ብዙ ነው። በስራ ብቻ አይደለም የምትመዘኘው። የኔን ተጣፋንታ የገጠማቸው ሰዎች ምን እንደሆኑ እኔ እንጃ።
ሁሉም ብሶቱን ማብረጃ ነው የሚያደርገን። ለቤት ሰራተኛ ተብሎ የተወለደ ልጅ የለም። እጣ ፈንታ ነው እንደዚህ እንድንሆን የሚያደርገን። እኔም እኮ በቤቴ የቤት ሰራተኛ ይኖርም ይሆናል። ብቻ የመጣሁበትን ስቼ እኔም በደል እንዳልሆን እንጂ። ልብሽ ትልቅ ነው እባክሽ። ገና ከዚህ ወጥሽ ስለ ቤት ሰራተኛና ስለ ቤት ባለቤትነት ታወሪያለሽ። አሁን ወሬሽን ተይና ውጭና አስቤዛ ገዝተሽ ነይ። እሺ ከልጄ ላይ ካረቅሽ መጥፊያሽ ነው የሚሆነው። እሺ